17 ዓመት እያለሁ ለስኬት በጣም መራብ ጀመርኩ። ማለትም ስኬትን በጣም መፈለግ ጀመርኩ እና እኔ ማን ነኝ የሚለውን ነገር መፈለግ ጀመርኩ እና ሰዎች የሚቀበሉት ባህሪ ምን አይነት ባህሪ ነው? እቺ ዓለም እንዴት ነው የምትሰራው? እንዴት ነውስ ትክክለኛ ወንድ መሆን የምችለው የሚለውን ነገር ማሳደድ ጀመርኩ። መጠየቅ ጀመርኩ። ትምህርት ብቻ ነው እንደሚያስፈልገው የሚለውንም ነገር እንዳገናዘብ ያደረገኝ መጣ። ትምህርት ብቻ ነው እንዴ እኔ የምፈልግበት ደረጃ ሊያደርሰኝ የሚችለው ነገር ብዬ ራሴን መጠየቅ ጀመርኩ። ራሳችሁን መጠየቅ ሲጀምሩ ደግሞ ብዙ አይነት መልሶችን እያገኛችሁ ትመጣላችሁ። ከዛ በኋላ ከተዘናጋውበት ከነበሩኝ ልማዶች ተገንጥዬ ምንድነው እቺ ህይወት ምንድናት? እንዴት ነው የምፈልግበት ደረጃ መድረስ የምችለው? እንዴት ነው የምፈልግበት ሰው መሆን የምችለው የሚለውን ነገር ማሳደድ ጀመርኩ። በዛ መሃል ትክክለኛ የሆነ ወንድ መገንባት ጀመርኩ። በዛ መሃል አሁን 20 ዓመቴ ነው ስል በእርግጠኝነት ብዙ ሰዎች ምን ማለት ነው የሚሉት። ለምን ፂሜን ገጥሜ እረዳቸዋለሁ። እንዴት ነው 20 ዓመት ነው የምትሉኝ? እንዴት ነው 20 ዓመት የሚሆነው ነው የምትሉኝ? ግን የሆነ ሰው ራሱ ላይ መስራት ከጀመረና በጣም ኦብሰስድ ከሆነ በየሆነ ነገር ራሱን የሚፈልግበት ደረጃ ላይ ለማድረስ በጣም ኦብሰስድ ከሆነ ከስራው ጋር ከምታስቡት በላይ ትክክለኛ የሆነ ራሱን ያገኘዋል እና ትክክለኛ የሆነ ምንነት ያገኛል ህይወቱ። ለዛ ራሳችሁ ላይ መስራት መጀመር አለባችሁ። እንደወንድ ልጅ ላታውቁ ትችላላችሁ እንጂ ጭንቅላታችሁ በድምጾች ተሞልቷል። በሶሻል ሚዲያ በፊልሞች በጣም ተዘናግታችኋል ያላችሁት። የራሳችሁ ህይወት ሳይሆን እየኖራችሁ ያላችሁት በቃ ሶሻል ሚዲያ ላይ ነው ያላችሁት። ጌም እየተጫወታችሁ ነው። በስክሪኖች በጣም ተሸሽጋችሁ። ለዛ እነዚህ ነገሮች አጥፍታችሁ ራሳችሁ ላይ መስራት መጀመር አለባችሁ። ራሳችሁን መጠየቅ መጀመር አለባችሁ። እኔስ ምን መሆን ነው ፈልጎ ማለት መጀመር አለባችሁ። ትክክለኛ ወንድነት በዛ ነው የሚገለጸው።